ሰላሙ አለይኩም ወራህመቱላሂ ወበረካቱ። ድን ተከባራችሁ የሰዓዳ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ሰዓዱ ዛሬ እስኪ ላሳይሽ ምትወጃለን ሽሮ ታያችኋላ። የዘባ ኑን እንብላ እንግዲህ ሽሮአችን ታክታክ እያደረግን ነው በጧት ተነስተን። ከዛ ይቺን ቆንጂዬ ሽሮ ላይ እንቁላላችንን ጣል እናደርግባታለን። እንቁላላችንን ሰበን አስቀምጠናል። ጀማ ጀርቡት፣ እሺ ሞክሩት። እኔ ልምዱ ስላለኝ ነው። ሳዲ ያው እንግዲህ መቼም የቀናት ነገር ይደፋሻል አንቺ። ከዛ ይችን ከደን እናረጋታለን። ጋዛችንን ጨመራለን። አታምንም ግን ድስት የሚገርማችሁ ነገር ድስት አብራኝ እያረጀች ነው ያለችው። በጣም ነው የምወዳት ይችን ድስት። የአያቴ ስጦታ ናት። አላህ ይራህማት ነው። እና ዛሬ በጧቱ ተነስቼ ማለት ነው የቅዳሜ ውሎን እንግዲህ አያት ሽሮ እየተንተከተከች ነው። የምር እኔ እንደዚህ አይነት ሽሮ በጣም ነው የምወደው። የሚገርማችሁ የጀማ በጣም ማለት ነው። ከዛ እንቁላሊቱ ውስጡ ላይ ሆና እንትን ትላለች፣ ያት መብሰል ጀምራለች። ታክታክ ስትል ቃሪያችንን ከላይ ጣል እናረግባታለን። አሁን ቃሪያችንን ጣል ልናረግባት ነው። እንግዲህ የዛሬው ቁርስ በሽሮ ነው ብያችኋለሁ። የምትወዱ ካላችሁ ቃሪያን ጣል አረጉባት። ያው እንግዲህ ዛሬ ውሎዬን በሽሮ ላረገው ነው አትሉም? ዝም ብላችሁ። ለማንኛውም አሁን ሽሮአችንን እየሰራን ነው። ጨርሰናል፣ እየጨረስን ነው። ወደ መጨረሱ አለም ደርሰናል። አያችኋት ሽሮይቱ እንዴት እንደደሙ ማለት ነው። አጥፍቻት ሰዓዲ ቅኝ መቼም ይሄን ሁሉም ማጨረው ድንጋይ የለም አንቺን ለማስቀናት። አየሻት ያችን የምትወጃት ድስት ነች። አያችሁ የጀማ ኑ ቁርስ ብሉ።